ለምታየት ሰው ሳይኖር የማይሰጡ ሰው ሲኖር ይመጡና ይሰጣሉ። ለምታየት ብለሽ ነው የምትሰጪው። ለእኔ አስበሽ አይደለም የምትሰጪው። አሁን እዚህ ጋራ በብዛት ጊፍተሮች ማለት ነው። በብዛት ጊፍተር ሰው ሲሰጥ አይታችሁ ነው የምትሰጡት። እስቲ አሁን መታችሁ ስጡ። አሁን ሰው የለም አትሰጡም። ምክንያቱም ሰው የለም። ሲኖር ትጨምራላችሁ። ሲኖር ጨማሪዎች ናችሁ እናንተ። አይስወር እስቲ ዝም ብላችሁ ያዋቸው። ሞቅ ያለበት ቦታ ሄደው ነው የሚሰጡት። ሞቅ ያለበት ቦታ ሄዳችሁ እንጂ የእኛ ፍቅር ይዟችሁ አይደለም። አላችሁ እንድትባሉ አላችሁ ወይ ሰጪዎች ናችሁ ምናምን እንድትባሉ ነው እንጂ እኛን ፈልጋችሁ እኛን ወደ ስንት ድሃ ሄዱና ድሃ ጋር ስጡ። መስጠት ከፈለጋችሁ አሁን በጣም ብዙ ሰዎች አሉ የሚረዱ የሚያለቅሱ። ለምን እሱ ጌታችሁ አትሰጡ? እንደሱ የሚሰጥም አንድ ሰው ነው ያየሁት። አንድ ሰው ኢትዮጵያ የሚባል ሰውዬ ሰዎች ሲያለቅሱ ይረዳል፣ ሰዎች ሲቸገሩ ይረዳል። ደስፋስ በቃ። ሌሎቻችሁ ግን ሞቅ ያለበት ቦታ ሄዳችሁ ነው የምትሰጡት። ሞቅ ያለበት ቦታ አትሰጡ። አይስወር ሞቅ ያለበት የምትነሱበት የምትካቡበት ቦታ ላይ ሄዳችሁ ነው የምትሰጡት። ኦል እና የኔ ሪታም እንደዛ ናት። ተስፋስ ሌሎቻችሁ እንትን ነው የምትፈልጉት። ምንድን ነው የሚባለው? ሞቅ ያለበት ቦታ መታየት ነው የምትፈልጉት። ቅንድብ ያምር ግማሽ ቀን ጠበቃ ትሰራለሽ? አዎ እሰራለሁ። ምን ነው በደንብ ነው የምሰራው። በደንብ አንዱ ደግሞ ይመጣና አይ ሰዎች እያስቸገሩኝ ነው ለእሷ እኔ ከሰው ጋር አታጣሉኝ። ማንም አያስቸግራችሁ። እንደዚህ አይነት ጭንቅላት ካላችሁ እንደውም እንዳትመጡ። በጣም የምጠላው ነገር ማለት ነው። አይ ሰዎች እያስቸገሩኝ ነው የመጡ እንደዚህ ይሉኛል። መጀመሪያ ምን አይታችሁ መጣችሁ? አሁን ምን አይታችሁ ትሄዳላችሁ? ሰዎች ናቸው እንደ እናንተ በማንም ተራ ሰው ነው እንደ የምትመሩት? ችግር እኮ ነው። በእናታችሁ በጣም ተቸገረን። እኔ እንደዚህ አይነት ሰው አልወድም፣ አይመቸኝም። ጭራሽ ከሰው ጋር የሚያጣላኝ ነጭ ጠበቅ አድርገሽ ስታነቢው አፈርሽው። ምን አገባክ? ዝም ብላ አትማርም። ሄጅበት። እንደዛ ነው ያለው። ወደ ጥበቃ ክፍል አውርጄዋለሁ። ወደ ጥበቃ ክፍል ሂዱበት። ጥበቃ ነው ያለው። ብሎክ ሊስት ውስጥ ገብቷል። ሄዶ እሱን እናቱ ላይ አፉን ይከፍታል። እኔ ላይ አይደለም። አንተና ወደ ብሎክ ሊስት ውስጥ ትገባለህ። ጌታ ነው። ሁለተኛ እዚች ቤት ትናፍቅሃለች። እና አንቺም እንዳትፈቻቸው። እኔ እንዲያውም ኤደን የምትፈቻቸው ይመስለኛል። ከብሎክ ሊስት ውስጥ እንዳትፈቻቸው እነዚህ ሰዎች። ከይስ አሁን ዛሬ ከቻልኩኝ የሆነ ቦታ ሄዳለሁ። ከዛ እንትን እለቅላቸዋለሁ። እሺ ጂጂዩ ምንድን ነው? ወንጭ ሪዞርት ላስጎብኝሽ ኢትዮጵያ ስትመጪ ሀገሬ ነው። በተዘረፈ ገንዘብ ነው የምታስጎበኘኝ ወይስ ሰርተ ነው የምታስጎበኘኝ? ወይስ ዘርፈ ነው?
እኔ አሁን አንተ ስታስበው እንደው አላቅህ አታውቅም። ምን ላደርግ ነው ከአንተ ጋር ሪዞርት የሚሄደው? እንዲሁ በቃ መጽሐፍ ስለፈለክ ነው አደ እንዲሁ ደህና ነገር አትጽፉም አደለ? ወንጪ ሀገሬ ነው፣ ወንጪ ሀገሬ ነው። ነይና ላስጎብኝሽ። ማንኛ አልክ? አብይ አህመድ። እሱ ጋር ቢሆን እመጣለሁ፣ አትሊስት ፕሬዚዳንት ስለሆነ። አንተ ሙጃ ባዶ ቂጥ ምን ልታደርግልኝ ነው? ያና ተጋመጣ ተቃጣይ ብሎ ሽኮ ነው ከነዚህ ሙጃዎች ጋር የምትቃጠል። ሲሆን ችግር የለውም። ወንጪ ሪዞርት ላስጎብኝሽ። መቼስ አፍሪካ ስለሆነ $100 ይበቃችኋል ወይ 200? ስንት ብር ነው? ከዛ እኔ ደስ ሊለኝ እየበዳዋ ታንቀለፋለች አለ። ይቅር ይበለኝ ጌታ። እንደዚህ ብዬ ደግሞ ስል የኔ ምኞቴን እስከዛሬ አልሰማው። እኔ ሊያስደስተኝ አንድና እንደሚችለው የሉፍታንዛ ወይ የኢማራት አልዋይስ ወይ ደግሞ የዊንግ አልዋይስ ምናምን እነዚህ የሚባሉ ያ የፍሉግ ጊዜ ሻፍቶች የፕሌን ካምፓኒዎች 20% ኢንሹራንስ ነው ብቻ። በኢየሱስ ማሚዬ፣ በኢየሱስ ጌታ። እንደዚህ ነው። ዛሬ ጁማ ነው። ይሄ ልጅ ሊባረክ ነው፣ ሊመረቅ ነው መሰለኝ። እንዶ ጌታዊ የተናገርኩትን በሙሉ ይቅር በለኝ። ረግሜው ብዬ ረግሜው ነበረ። እንዶ አፉ በለኝ። ልመርቅለትና እስቲ ጎንበስ በልና እንዶ ኦሮሞቹ ልመርቅልና እስቲ ጌታ ሆይ እንዶ ይቅር በለኝ። ዛሬ ስንት ወር ረግሜው ነበረ። እንዶ ተናድጄ ረግሜው ነበር። እንዶ ይቅር በለኝ ጌታ። እንዲህ ናቸው እኮ ልጆቹ። ተሳስቼ ረግማቸዋለሁ። መልሰው ደግሞ እንደ እናት መጥተው ደግሞ እንደዚህ በአንበሳ እንትን ይላሉ። አላህ ያረቢ አፉ በለው። ይሄንን ልጅ ይቅር በለኝ፣ እኔንም ይቅር በለኝ። አማሮኝ እኮ ነው አማሮኝ። አሁን ደግሞ መጥቶ አንበሳ ሲያወር ደግሞ እንደው ይቅር በለው ጌታዊ። ማሜ ይቅር በልልኝ ተናግሬያለሁ እኮ አርጉኝ እኮ ረገምኩት እና ይቅር በለኝ አፉ ብዬዋለሁ። አሁን ቂቤ ግዛና ጭንቅላት ላይ አድርገና ልመርቅ። ማሜዬ በጣም ቴንኪው አመሰግናለሁ። እንደዚህ ክብር ይስጥ፣ እንደዚህ ክበርልኝ። እና አሁን ደግሞ የምትፈልገውን ገጥመ ከአንዷ ጋራ አንደኛ እንድትወጣ ያ ሪከርድ እንድትሰብር ያድርግልህ። ልጅን ያድርግልህ። ሚስትህን አፍህን ይጠብቅልህ። ክፉ ቦታ ላይ አትዋል። ክፉ አያሳየ፣ ይጨምርልህ። ይህን የዋ እኮ ነው ደግሞ እግዚአብሔር ምስክሬ ነው። የዋ ምስኪን ካገኘው ላይ ይኸው 40 ሌብል ገብቶ ቁጭ አለ። እኔ አሁን ግን እንደው የምትሰጠውን ብትቀንስ ምን አለበት? አንተ ሰውዬ መቼስ አላህ ይሰጠኛል ብለህ ነው። ሰውን መቼስ እንደው